ዳረግላት ኬክ አምጥቼላታለሁ፣ ስጦታ አምጥቼላታለሁ። በዛም ቻው ልላት ነው ማለት ቻው ብያት ከእንግዲህ እንዳንገናኝ ማለት ነው። ወደ ሌላ ሀገር ነው የምትሄደው በእርግጥ እና ከበደኝ፣ የምር በጣም ከበደኝ። እንትን ማለት ኬኩን አምጥቼላት መቼም ታውቃለች እና ማረግ ግሮ ገብቶኝ የምር ቫይረስ ናነቀኝ። ቻው ልላት አውቄ ማለት ነው። ከላይ የሆነ ነገር እንትን እላታለሁ። አሁን ክላሴ ነው ያለሁት እና ላሳያችሁ፣ ክላሴ ነው ያለሁት። ብቻውን ወጥቼ ኬኩን አምጥቻለሁ። ሳሎን ነው ያለው፣ ኩሽና ነው ያለው፣ ፍሪጅ ውስጥ። እሷ ደግሞ ሳሎን ነው ያለችው። ትንሽ እሷ ላሳያችሁና ከዛ ኬክ እናመጣለን ማለት ነው። ቻው ሰላም እንዴት ናችሁ? እዚህ ጋር ደግሞ ላሳያችሁ ሞክሬ ነበረ ግን አልተቻለም። ምክንያቱም እንዳላስነቃ ብዬ ግን ተነግቶብኛል። ያው ከጩጬ ልጅ ጋር እንዴት እንደምንሆን ልናሳያት አስበናል ግን አልተቻለልንም። ከዛ አለፍን ማለት ነው። ከዚህ አልፈን ኬክ ልናመጣ እየሄድን ነው። ጩጬዋ ልጅ እንዴት እንደምትሆን ከኋላዬ መጣን ኬክ ለማውጣት ከፍሪጅ ውስጥ። ሴትዬ እኮ እዚህ ነበረች። አሁን እንዴት እንደመሸፍ እዩት ልጅቷ። ከዛ በዚህ አለፍና ኬኩን አወጣን፣ ከፈት ነው። እዚህ ጋር የሆነ ነገር ይላሉ፣ ብቻ የሆነ ጽሑፍ አለበት። አረቦች ለከኛን መጻፍ ይችላሉ። እኔ ያልኩት መልካም መንገድ የነበረ ያጻፍኩትና እነሱ ልብ ከሳረኩበት ይት ዳንዲ ነገ ጂቱ ይላል። እዚህ ጋር መጣን። ካሜራ ለማስቀመጥ ነበር እዚህ ጋር የመጣው ነው። ሃይ ጋይስ እሳ ከአሮጊቷ ጋር ያወራች። አሮጊቷ ሙሉ ነው የምታወራ ማለት ነው። እና እሷም እንትን እያለቻት ስለማታውቅ እያስተናገደቻት ነበረ እንግዳ ሆና። ከዛ ሳሎናችን ጨርሰን ወጣን። ወደዚህ ተመልሰን ግዴታ ካሜራ ማስቀመጥ ነበረብኝ። አስቀመጥኩ በትልቁ። ካሜራውን ካስቀመጥኩ በኋላ እዚህ ጋር ቆርጬ ነው፣ ረጅም ነበር። እሷ እዚህ ጋር ከአሮጊቷ ጋር እያወራች ነው። በቃ ፀጉሯ እያስተካከለች ናት። የኔ ፍቅር ሄደች። ለአንዴና ለመጨረሻ ላንገናኝ ማለት ነው። እግዚአብሔር ካለ ኢትዮጵያ ላይ እንገናኛለን። እስከዛ ያው መቻቻል ነው። እሷም ስራዋን እኔም ስራዬን እያልን እንቆያለን ማለት ነው። እዚህ ጋር አፏን ያዘች። እዚህ ጋር ቆርጬ ነው እቺ ልጩጭ ያለች ልብሷ በጣም ተገላልጦ ስላለ ያው እዚህ ጋር ራሱ ክፍት ስታደርግ ብቻ ዩቱብ እንዳይቀጣኝ እንጂ ልጅቷ አለባበሷ ትክክል አይደለም። ብቻ ይሁን ያ ለማየት አይደለም። ከዛ የሆነ ስጦታ ካልሰጠን ብላ አስጨንቃኝ ነበረ። የሆነ ጽሑፍ ጻፊልኝ ብላ በኢትዮጵያ ምን ቻው ማለት ምን ማለት ነው ብላኝ እኔ ጽፌላት እሱ ልትሰጣት አሁን ካልሰጠን ያለ ስታስጨንቀኝ ጻፍኩላት። ከጻፍኩ በኋላ ቆንሲጋ ليش في ماي ثاني هذا الديكور بس ما تكلبي ما في ثاني هدول تطبيل كانوا وياك ያ እንደሰማችሁት ነው። አሮጊቷ ጋር እያወሩ ነበረ ማለት ምስኪን ናት። አሮጊቷ ምንም አታውቅም። እያወራቻት ነበረ። ከዛ እኛ መጣን፣ ሳህን ይዘን መጣን። ጩጬ ልጅ
ሳህን ይዘን መጣን ከኩሽና ማለት ነው። ኮላይ እያለች ምናምን ነበር እና እዚህ ጋር ደግሞ ፎቶ ካልተነሳን ኬክ ይዘን ፎቶ ካልተነሳን ነበረና እነሱ ነው ትንሽ እያስተካከል ምናምን ነበረ። እዩት የዛኛው ቅድም ይዘን የመጣ ነው ለማውራት እኮ ነው ይሄ ሁሉ ሾጋ ዋንተ ሲሪየስ ዝም በለው ብላ ሄዳለች። ከዛ እኔ ራሱ እንዴት እንደምንቆራረጥ ይሁት እዚህ ጋር ካሜራ ፊት ለፊት እንዳለ ጭራሽ ረስቻለሁ። እዚህ ጋር የሷ ካሜራ ምርጥ ነው። ያው አይፎን ስለሆነ አይመስለኝም ያሳምራል ፎቶ እና ለፎቶ ብለን ነው እንደዚህ የሆነ የነበረ ምናምን ጩጭ ልጅ የኔ ቆንጆ ስትንከራተት ከኛ ጋር ነበረችና ህይወት ተራ በተራ የተነሳን ነበረ። ብቻ ምን አለፋችሁ በጣም ቆይተንበታል። ይሄ አይሆንም ደግሞ ፎቶ ከመነሳታችን ይልቅ ትክክል አይደለም ማለታችን ነው የሚያደክመንና ብቻ እንደዚህ ሆነን ረጅም ሰዓት ፎቶ ላይ ከዛ እዚህ ላይ ያስወጣናት ከኛ በላይ አድርገን ማለት ምክንያቱም አልለቀቅም አለችን። ያለን አማራጭ እንግዲህ እንደዚህ አድርጎ ማሳለፍ ነበረብንና አረግነ። ፎቶ ላይ ረጅም ነው የቆየን የምር። ከዛ ጋር እዚህ ጋር እንትን ነበረ ፎቶ የመጨረሻ ይመስለኛል። ፎቶ በጣም ነው የተነሳን። ፈጣሪ ያለ ምን ብዬ ልንገራችሁ ብቻ ረጅም ነበረ ፎቶ አነሳሳቻችን። እንደምንም ብለን ግን መጨረሻ ላይ ደርሰናል ይመስለኛል። ይሄ መጨረሻ ፎቶ ነው። በቃ ብለን ተነሳን። ብቻ ሙከራ አድርገናል ለመፍጠን አልቻልንበትም ያለው። ስለዚህ ጓደኛዬ ሸኘዋት ማለት ነው። መሸኘት ግድ ቢሆንም እዚህ ጋር ስጦታ ሰጠናት። ልጅቷ ጽሁፉ ስትሰጣት እንዲህ ነው የሆነችው። ህይወት እስኪ ሰው የተሰጠው ሰውዬ ነው እንጂ የሚደሰታ ራሴ ይደሰታለሁ እንዴ? እኔ እኮ በራሴ ዓለም የምኖር ሰው ነኝ። በእናታችሁ ልጅቷን ቴንኪው ስላት ይሄ እንዲህ ነው የምትንጠለጠል። ልፋ ጀመርን በመሀል ብቻ ሆኖም ይከፈት እያልን ነበረ። እዚህ ጋር ሮኪታ ዝም ብላ ነው የምታየኝ። ፊልም መሰልናት ይመስለኛል። ዝም ብላ ያያችን ነበር። እዚህ ጋር ተከፈት አልከፈት ስጦታውን ቢብሎ ነበር። ቆርጠም ምናምን የተመለስነው የተሰጣችን አየዋት። ውሻት ይሁን ሰውቱን አላውቅም ብቻ እንደዛ ነበር የተሰጣት። እዚህ ጋር ጨርሰናል። ኬክ ይቆረስልን ይቆረስ እያለ ነበር። በመሀል የጩጬ እናቱ መታ ነበረ። እንደዚህ ግን ካሜራ ውስጥ ብዙም አላስገባዋትም። ቆረጥኩት እንጂ እዚህ ጋር ራሱ መታ እንትን ብላ ነበረ። ይሄ የእሷ ስም ነው። ልብ ላይ ያለች ነበረ። ሳኗ ላይ ያረኩላት ተነሽ ቁረሽ ምናምን እያልኳት እኔ ቁጭ ብዬ ከዛ በሷ ስልክ ልቅረጽ አንድ ታስተካክል እንትን አልኳት። ከዛ ብቻ ምን አለፋችሁ ለየት ያለ ቀን ነበረ።
ጩጬዋ ትስበላ እኔ ቆንጆ ታነደኛለችም ደስ ትለኛለችም ልጅ እና እዚህ ጋር ያው እኔ እየቀረጽኳት ስም እየፈለገ ስቡ ይኸው በልታበታለች ግማሽ ሰላይ ያርግ እና ኬኩን ተቆረሰ። ቦካው ያለች ነበር እዚህ ጋር ያ እጇ እንትን ብላ ስኪኗ ትንሽ ነበረች እንትን መቁረሻ ትንሽ ስለነበረች ማለት ነው። ከዛ እንዲህ ተቆረጣ። በቃ የቀረው እኔ ልጨርስ ብዬ ጀመርኩት። ያው ቤት ስለሆነ እንደምንም ተቦክቼም በሆን እጄ ታጥፋለሁ እና እንደዛ የሆነ ልጅቷ መጀመሪያ ለኔ ልጅ ነበር። ሰው ለራው ኬክ ገዝቶ መጀመሪያ ለኔ ነው ይባላል። አሁን ልጅነት እና ብቻ አደረግነው። ኬኩን ቆረስ ነው። ጸጥተናት የጩጬዋ እናት መጣች።